ሰላምና ጤና በያላችሁበት ውድ ኢትዮጵያውያን የቻናላችን ተከታታዮች፣ በዛሬው ትዕይንታችን ላይ የወፍ ጎጆ የተሰኘ የቤተሰብ ተከታታይ ድራማ ላይ ሚኔ የወለደችውን ልጅ ኒሃት አባትነት የተመዘገበበትንና ሶመር በዚህ ምክንያት ከኒሃት ጋር የተደባደበበትን በመጨረሻም ከኒሃት ልጁን ሰርቆ ይዞ የሚሄድበትንና ሩቻና እንዲሁም ኦዛን በመጨረሻ ልጁን የሚወስዱበትን ከሚኔ ላይ የሚቀሙበትንና በሌላ በኩል ደግሞ የኦዛን ትልቅ ልጅ መጥቶ ከሩቻ ጋር የሚገናኝበትን ሌሎች አስደንጋጭና አጓጊ ትዕይንቶችን ይዤ ቀርቤያለሁ። እስከ ትዕይንቱ ፍጻሜ አብራችሁን እንድትቆዩ በታላቅ አክብሮት እየጠየቅኩኝ ወደ አጓጊው ትዕይንት አልፋለሁ። ወደ ተመልካቾች በዛሬው ትዕይንታችን ይዘን የቀረብነው የወፍ ጎጆን ይሆናል። እስከ ትዕይንቱ ፍጻሜ አብራችሁን ቆዩ። የሚኔ ልጅ ተወልዷል። ሶመር ይህ አስደስቶታል። ግን ይህ በእንዲህ እንዳለ የልጁ አባት የሚሆነው ሰው አልተወሰንም ነበር። ኒሃትም ወደ ሶመር ጋር ይመጣል። ምን አባት ሰራለህ ብሎም ሲናገር አፍህን ዝጋ በማለት ከፊት ለፊቱ የያዘውን መታወቂያ ወደ ሶመር ያዞረዋል። በዚህም ሰዓት ላይ መታወቂያው ላይ የልጁን ስም ጭራሽ አውጥቶ እናም ደግሞ ይባስ ብሎ የአባቱን ስም በራሱ በኒሃት አድርጎ የእናቱን ስም ደግሞ ሚኔን አድርጎ አሁን ሚኔን እንዲሁም ደግሞ ልጁን መውሰድ እንዳለበት ለሶመር ይነግረዋል። ሶመር ይህን ሲሰማ እጅግ በጣም ይበሳጫል። ኒሃት ልጅ አሁን ደህና ነው፣ ዶክተሩም እየጠራ ነው፣ ይፈልግሃል በማለት ይጠሩታል። ወዲያውም ካለበት ቦታ ኒሃት ወጥቶ ወደ ዶክተሮቹ ጋር ሄዳል። ሚኔ ይህ እንዲሆን አትፈልግም። ሶመርም ቢሆን ልጁን መነጠቅ አይፈልግም። የልጁን አባትነት ይፈልገዋል። ምንም እንኳን ከቱርካን ፍቅር ቢይዘውም ሚኔን በተው ቢፈልግም በልጁ ላይ ግን ተስፋ መቁረጥ አይፈልግም። ሶመር እባክህ የሚደረገውን ነገር በሙሉ አድርግና ከዚህ ቦታ ይዘኝ ውጣ ትለዋለች ከሆስፒታል ውስጥ። ሶመር ከስራ ባልደረባው ጋር በመሆን በመተባበር ሚኔን ካለችበት ቦታ ይዘዋት ይወጣል። ይህን የተመለከተ የነበረው ደግሞ ኒሃት ከሩቁ ሲመለከታቸው ያመልጡታል። እናም ወዲያው ወጥቶ ሊይዛቸው ቢሞክርም እንኳን ካሉበት ቦታና እሱ ካለበት ቦታ ርቀት ስለነበራቸው ወዲያው ይሰወሩበታል። ኒሃት ይህን እጅግ በጣም ያበሳጨዋል። ኒሃት ለበቀል ብሎ ምን ያደርግ ይሆን? እስከ ትዕይንቱ ፍጻሜ አብራችሁን ቆዩ። ዳሪያ ጸባያ ተለዋውጧል። ምክንያቱም ፋቲ ወደ እሷ ጋር መጥቶ እኔ አባትሽ ነኝ ካላት ቀን ጀምሮ አሁን እያሳየች ያለችው ነገር በሙሉ ለቤተሰቦቿ ክብር የሌለውና አባቷን ሙሉ በሙሉ ፋቲን አድርጋለች። ግን እውነታው እንደዛ አይደለም። እናቷ ነስሪም ደግሞ አሁን ሙሉ በሙሉ ማስታወስ አትችልም። አንዳንዴ የድሮ ትውስታዎች ይመጡባታል። አንዳንዴ ልጅ እንደሌላት፣ አንዳንዴ ህፃን ልጆች እንዳሏት ታስታውሳለች እንጂ ልጆቿን ማስታወስ አልቻለችም። ዳሪያው ወደ እሷ ጋር በመሄድም እውነታውን ንገሪኝ እስኪ እማዬ፣ እኔ ግራ ገባኝ። ለምንድን ነው እንደዚህ የተፈጠረው? እማዬስ ማናት? የእውነት ትክክለኛ እናቴ ማናት? እናም ደግሞ አንቺስ ለምንድን ነው እንደዚህ የሆንሽው? በማለት እሷ ጋር በመጠጋት እጆቿን ይዛ ታለቅሳለች። ነስሪን ምንም መልስ የላትም። ወዲያው ዞር ብላ ትተዋታለች። ዳሪያ ይህ ነገር እጅግ በጣም ያስለቅሳታል። ቱርካንና ሶመር አንድ ላይ ራሳቸውን ይመገባሉ። አሁን ሶመር ሚኔን ወደ ሆቴል ውስጥ አስገብቷት ሶመር ወደ ቱርካን ጋር ተመልሷል። እናም ቱርካን ሰሞንኛ ጸባዩ ደህና እንዳልሆነና ምን የተፈጠረ ነገር እንዳለ እየጠየቀችው ትገኛለች። እናም እናቷን ሄዳም ደግሞ መጠየቅ እንደምትፈልግም ትነግረዋለች። እሱ ምንም ችግር የለም ሲል ይፈቅድላታል። እናም ሁለቱም እርስ በርሳቸው ይለያያሉ። በሌላ በኩል አሁን ኦዛን ሌላ ችግር ውስጥ ገብቷል። ልጁ መጥቷል ሙስጠፋ። እናም እየተከታተለ ይገኛል። በድንገት ባህር ዳርቻው ላይ ቁጭ ባለበት ሰዓት ላይ ከሶመር ጋር እየተወያዩ ባሉበትም ጊዜያት ላይ ከሩቁ ሙስጠፋን ይመለከተዋል። ይህን ነገር ኦዛን ያበሳጨዋል። ሚኔ ወልዳለች። የሚኔን መውለድ ለኦዛን ይነግረዋል። እሱም እንኳን ደስ አለ ሶመር፣ ያው ደስ ይላል። ምንም ቢሆን አባዬ ተረዳይ፣ በቃ አላቅም ምን አይነት ውጥንቅጥ ውስጥ እንዳለ አልገባህም። ጥሩ ነው ግን ልጄ፣ በቃ አባትነት ማለት ደስ ይላል እና መተቃቀፍ ይኖርብሃል፣ እባክህ በማለት እርስ በርስ ይተቃቀፋሉ። ከሩቅ የተመለከተ የነበረው ሙስጠፋ ይህ ነገር እጅግ በጣም አበሳጭቶት ካለበት ቦታ ይሄዳል። የአባትነት ፍቅር ስላላገኘ በጣም ይበሳጫል። ሶመር አንዳንድ እቃዎችን እየገዛዛ ይገኛል። እቃዎችን ገዛዝቶ ሲያበቃ ስልክ ይደወልለታል። ወይ ወንድሜ በማለትም ስልኩን ያነሳዋል። ከጓደኛው ነበር። ኒሃት ወደ ሆቴሉ አካባቢ የተጠጋ ነው። ምናልባት ሲያውቀው አይቀርም። ወይንም ደግሞ ተመልከት፣ እጁ ላይ ወረቀት ይዟል። ስለዚህ አድራሻውን ሳያገኙ አይቀርም። ሚኔ ያለችበትን አውቀው ነው የምትለኝ በማለት ሶመር ካለበት ቦታ በፍጥነት ወደ መኪና ውስጥ በመግባት መኪናውን አስነስቶ በፍጥነት ወደ ሆቴሉ ያመራል። እየሮጠም ይሄዳል።
እናም ከፊት ለፊቱ ይመለከተዋል። ኒሃት ያመልጠዋል። ኒሃት ወደ ኤሌቬተር ውስጥ በመግባት ሊፍቱን ተጠቅሞ ይወጣል። ይህን የተመለከተው ሶመር እጅግ በጣም ተበሳጭቶ በመረማመጃው ላይ በፍጥነት ኒሃትን ለመቅደምና ለማስቆም ሙከራ ያደርጋል። ወዲያውም በፍጥነት በቃ ነይ ውጪ በማለት ሶመር የሆቴሉን ቁጥሩን ያውቀው ስለነበር በፍጥነት ሚኒን ይዞ ለመውጣት ሙከራ ያደርጋል። እቃሽን አንሺ እናም ከዚህ መውጣት አለብን ብሎ ይነግራታል። በዚህ ሰዓት ላይ ነበር ኒሃትና እንዲሁም ሶመር እርስ በርስ የተገናኙት። እናም ፊት ለፊት ሁለቱም ተገናኝተው መደባደብ ይጀምራሉ። ሶመር ኒሃትን ይመታዋል በቦክስ። እንደዚያም ቢሆን ግን ኒሃትም ሶመርን ይመታዋል። እናም ሶመር መድማት ይጀምራል። ሚኒ ወዲያው ልጇን ይዛ ለመውጣት ሙከራ እያደረገች ነው፣ ግን እርስ በርሳቸው የተደባደቡ እንደሆነ አላወቀችም ነበር። ኒሃትን በመጨረሻ ዚዘራውና ሶመር ጥሎት እዛው ያለበት ቦታ ላይ ይሄዳል። ሚኒንም ይዟት በፍጥነት ልጁን ይዘው ሁሉም ተንስተው ይሄዳሉ። ኒሃት ወለሉ ላይ ይወድቃል። ድንሽ አሁን እናቷ ታማለች። እንደዛም ቢሆን ግን ሀካን ጋር ግንኙነቷን እንድታቋርጥ ቢነገራትም ይህ ለሷ የሚቻል አልነበረም። እናም አሁን እድሉን በምታገኝበት ሰዓት ላይ በሙሉ ከሀካን ጋር እየሆነች ትገኛለች። ሀካን ከኢዝሚር ተመልሶ ይመጣል። እናም አሁን እርስ በርስ አንድ ላይ ይሆናሉ። ትንሽም ዘና ሊሉና አብረው መዋል እንደሚችሉ ይጠይቃትና ተያይዘው የፍቅር ጊዜያቸውን ለማሳለፍ ሁለታቸውም ተንስተው ይሄዳሉ። በሌላ በኩል ሩቻ አለች። ሩቻ አሁን ነስሪንን ለመጠየቅ ወደ ቤቷ ሄዳለች። ሩቻ ወደዛ ሄደችውም ነስሪን ታማለች። ምንም ነገር ማስታወስ አትችልም። ስለዚህ ሩቻ የእሷን ሁኔታ ለመመልከትና እሷን በጥቂትም ቢሆን ለማውራት ነው። ችግሮቿን የምትተነፍስበት ሰው ትፈልግ ነበር ሩቻ። እናም አሁን ወደ ነስሪን ጋር በመሄድ ሙሉ በሙሉ እሷ ጋር ማውራት ጀመረች። እናም ሩቻ በምትችለው አቅም የልብ ልቧን እያወራች ትገኛለች። ሩቻ ካለችበት ቦታ ወጥታ ልትሄድ ስትል የህፃናቶችን ልብስ ትመለከታለች። ይህ ልብስ የማን ነው ብላ ስትነግራት አዲስ ለሚወለድልሽ ልጅ በማለትም ትነግራታለች። ሩቻ ይህን ስትሰማ እጅግ በጣም ደንግጣ ካለችበት ቦታ ወዲያው በፍጥነት ትወጣለች። አማራጮቹን በሙሉ የተጠቀመ ያለው ሶመር አለ። አሁን ሚኔን ወደ ጓደኛው ቤት ይዟት እየሄደ ነው። ሚኔ ወደ ሶመር ጓደኛ ቤት ውስጥ ህፃን ልጇን ይዛ ትገባለች። ሶመር ከንፈሩ አካባቢ ላይ ደምቷል። የተፈጠረው ነገር በማሉ ሰላም ነው አይደል ሶመር ደህና ነህ በማለት ጓደኛው ይጠይቀዋል። እሱም ምንም ማለት እንዳልሆነ እየነገረው ወደ ውስጥ እንዲገቡም ይነግረዋል። የተዘጋጀላት ቤት ውስጥም ትገባለች። ሶመር የሌለበት ቤትን ማስፈልገው ያለች እንደታም ቢሆን ግን መግባት እንዳለባት ይነግራታል። ህፃን ልጁንም በመቀበል ልጅ እንዴት ነህ በማለትም ሰላምታን ያቀርባል። ወዲያውም ሶመር ለጓደኛው በል በቃ እዚህ ቤት ላይ ትንሽ ጥበቃ አድርግ፣ እናም ደግሞ ሚኒ እንዳትወጣ ተመልሼ የሚመጣ ይሆናል በማለት ተናግሮ ካለበት ቦታ ወዲያው በፍጥነት ይወጣል። ሙስጠፋ ኮርማን እና ራሱ ኦዛን እያወሩ እርስ በርስ የሚገኙበት ቢሮ ውስጥ በድንገት ሩቻ ወደዛ ትመጣለች። ደግሞ አለው ሩቻ ወደዛ ቦታ ትመጣለች። ኦዛን በጥቂቱ ግን ይደነግጣል። ኦዛን ውዴ ይህ ማን ነው በማለት ጥያቄ ትጠይቃለች። ኦዛንም ወዲያው የአክስቴ ልጅ ነው ሙስጠፋ ይባላል በማለት ያስተዋውቃቸዋል። እና ምን ሊያደርግ መጥቶ ነው? ያው ትንሽ ስራ ሊሰራ መጥቶ ነው በማለት ይናገራል። ወዲያው ሙስጠፋም አንቺ ማለት ሩቻ ነች፣ ስለዚህ ደግሞ አክስቴ ስለ አንቺ ትንሽ ነግራኛለች በማለት ቆም ብሎ ኦዛንን ለማስነቃት እየሞከረ ያለው ሙስጠፋ አለ። ሙስጠፋ ወደ እነሱ ጋር በመጠጋት በጥቂቱም ቢሆን ሩቻን እንደሚያውቃትና ጥሩ ሰው እንደሆነች እናቱ እንደነገረችው ለእሷ ነግሯት ካለበት ቦታ ተንስቶ ይወጣል። በቃ ጎቴ ኦዛን እንገናኛለን በማለት ሰላምታ አቅርቦለት ካለበት ቦታ ይወጣል። ይህ በእንዲህ እንዳለ እውነታውን ግን የምታውቀው ሩቻ አለች። ሩቻ እውነታውን እንደማያውቅ ሰው ሆና ዝም ብላ ቀጥተኛ ጥያቄዎችን ኦዛንን ጠይቀዋለች። እሱም በሚችለው አቅም ለማለባበስና ለመደባበቅ ይሞክራል። ተደብድቦ የመጣው ሶመር አለ። ወደ ቱርካን ጋር ይሄዳል። ሶመር ምን ሆነ ነው ብላ ጥያቄ ጠይቀዋለች። እሱም ቀላል እንደሆነና ትንሽ ተደባድቦ እንደነበር አሁን ግን ቀላል እንደሆነና አሁን ምንም እንዳልተፈጠረ ይነግራታል። እሷንም እንድትረጋጋ ይነግራታል። ቱርካን በሁሉ ነገር ቸኳላና ቶሎ የምትረጋጋ ሰው አልነበረችም። ሶመር በመጨረሻም ልጁ እንደተወለደ ለአባቱ ተናግሯል። ኦዛን ደግሞ ለሩቻ ይነግራታል። እናም እነሱ ወዳሉበት ቦታ ላይ ሩቻና ኦዛም ህፃን ልጁን ለመመልከት ይመጣሉ።
ሚኔ ይህን ነገር ያስደነግጣታል። ሩቻ ግን ወደ ክፍሏ ውስጥ በመግባት ሚኔ ያለችበት ቦታ ውስጥ ትገባለች። እናም በመጨረሻ የልጅ ልጇን ለመያዝ እና ለማቀፍ ሩቻ ወደ ፊት ለፊት ትጠጋለች። እናም ህፃኑ ልጅ ከሚኔ ላይ ሩቻ ትወስድባታለች። እናም ታቅፈውና ይሄ ልጅ ልጄ በማለት ህፃኑ ልጅ መንከባከብ ትጀምራለች። ኦዛንም ቢሆን ልጁ ከአባቱ ጋር እንዲያድግ ይፈልጋል። ምክንያቱም የሱ የራሱ ልጅ አብሮ ስላላደገ ሶመር ያንን ስህተት እንዲሰራ ስለማይፈልግ ነበር። ስህተቱን በጥቂቱም ቢሆን ለማረም እየሞከረ ይገኛል። ኦዛንም ሩቻም ለህፃኑ ልጅ ወርቅን ከፊት ለፊቱ እያስቀመጡለት ልክ እንደ ስጦታ ይሰጡታል። እናም ወዲያው ሶመር ደግሞ ህፃኑ ልጅ እያስተካከለውና ልብሶቹን እያለባበሰው ይገኛል። ቤተሰቦችም ለተቀበሉትና በመወለዱም ደስተኛ መሆናቸውን ተናግረው ካሉበት ቦታ ወዲያው በፍጥነት ይሄዳሉ። ወደ የቤታቸው ይመለሳሉ። ወዲ ተመልካቾች የዛሬው ትዕይንታችንን እዚህ ላይ የምናጠናቅቅ ይሆናል። በቀጣይ ደግሞ አጓጊውንና ኒሃት ከሚኔ ላይ ህፃኗን ሲወስድባት እንዲሁም ሶመር ህፃኑን ወደ ትልቁ ቤትና ወደ ሶመር ጋር ሲያገናኛቸው ያለውንና ሌሎች አጓጊና አስደንጋጭ ትዕይንቶች ልጅ መቀርብ ይሆናል። እሱን ለመመልከት ዌብሳይታችን ላይ መቀላቀል ትችላላችሁ፣ አሊያም ደግሞ ሰብስክራይብ በማድረግ ቀጣዩን ክፍል መመልከት ትችላላችሁ። እስከዚህ ለተከታተላችሁን ከልብ አድርጌ አመሰግንኩኝ። መልካም ጊዜ ይሁንላችሁ።